ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ባላችሁበት ሰላማችሁ ይብዛ። እንግዲህ ዛሬ ጣውላ ሳንገጥም ለበር እንዴት እናዘጋጃለን የሚለውን የምናይ ይሆናል። እንግዲህ እዚህ ጋር ምን አለ፣ ጣውላ ስንገጥም ጭቃ ቤት ላይ መቃ ተሰርቶ ያ እዛ ላይ ነው ሰገኑ በር የሚገጠመው ማለት ነው። ዛሬ ግን ያንን መቃ ሳንጠቀም በጅብሰም ሞልተን የሰራነው ወደ ቪዲዮ የምታዩ ይሆናል። እንግዲህ እዛ ጋር ይሄ አሁን በጅብሰም ሲሰራ አንደኛ ነገር እስኳድራውን ጠብቆ በውሃ ልክ ነው የሚሰራው። የሚሰራው ነገር ደግሞ ያጣውላው የሚመታበት ቦታ ላይ ቃጫና ሰጋቱራ ተሞልቶ በደንብ በቃ ስታንዳርዱን የጠበቀ ነው ማለት ነው። ሁለቱ በደንብ የተሞላ ነው። ጠርዙ ቁልጭ ብሎ የወጣ ነው። እና አሁን ለፈለግነው ነገር ማዋል እንችላለን ማለት ነው። አንደኛ ነገር በር ብንገጥም እዛው ላይ እንገጥምበታለን፣ በጣም ጠንካራ ነው። ሁለተኛ ነገር በር ባንገጥመው እንኳን ጠርዙ በደንብ ቁልጭ ብሎ የወጣ ነው። ከፈለግን ለመጋረጃ መጠቀም እንችላለን። ከፈለግን ደግሞ ሙሉ ብናስቀምጠው ራሱ ውበቱ በጣም አሪፍ ነው ማለት ነው። እዚህ ጋር እንግዲህ የምትረዱት ነገር ምንድነው? በጅብሰም ሲሰራ የመሰንጠቅ ባህሪ የለውም። ምክንያቱም ሙሉ ግድግዳው ጋር ተጣብቆ ስለሆነ የሚሰራው ያን ሙሉ ከፍሬም ጋር ጣውላ ገጥመን ፍሬም ገጥሞ ምናምን እንደገና ሌላ ብዙ ኮተት ምናምን አለው። አሁን ያንኛው ጣውላ ላይ ሲገጠም ማለት ነው። እንደገና ደግሞ ዝም ብሎ ራሱ ሙሉ ጠርዝ ቢወጣለት ራሱ እዛ ላይ ማለት ነው የመሰንጠቅ እድሉ አናሳ። ስለዚህ አሁን እዚህ ጋር ግን ሙሉ በጅብሰም ቁልጭ ብሎ ወጥቷል። ያሁን በቃ ውበቱ ሁሉ ነገሩ ጽድት ያለ ነው። እስኪ ቪዲዮ ንዩትና እናንተ ሀሳብ አስተያየታችሁን ትሰጣላችሁ። ባላችሁበት ይመቻችሁ። ሼር አድርጉ፣ ሰብስክራይብ አድርጉልኝ። ይመቻችሁ።